በዚህ ቪዲዮ ላይ ኢኮኖሚክስ ምን እንደሆነ ማይክሮ ኢኮኖሚክስ ምን እንደሆነ ማክሮ ኢኮኖሚክስ ምን እንደሆነ በስፋት የምንነጋገር ይሆናል እዚህ ጋር አባት እናት እና ሁለት ልጆች አሉ እንበል የአባትየው ደሞዝ 10,000 ብር ቢሆን የእናትየውም ደሞዝ 10,000 ብር ቢሆን ይህ ቤተሰብ ኑሮን ለመግፋት የቤት ኪራይ መክፈል አለባቸው ምግብ መብላት አለባቸው ልብስ መግዛት አለባቸው የልጆቹን ትምህርት ቤት መክፈል አለባቸው ሴቪንግ ሊኖራቸው ወይንም ሊቆጥቡ ይገባል እንዲ ያለ የወር ወጫቸው እጅግ ከፍተኛ ነው ይሄ ማለት ያላቸው ገንዘብ ትንሽ ነው ነገር ግን ያላቸው ፍላጎት አንሊሚትድ ነው ብዙ ነገር ይፈልጋሉ በወር የሚያገኙት ገንዘብ ግን በጣም ሊሚትድ ነው እነዚህን ሁለቱን የምናቻችልበትን ሐሳብ ኢኮኖሚክስ እንለዋለን ኢኮኖሚክስ የሚለው ቃል የመጣው ኦኢኮኖሚያ ከሚል የግሪክ ቃል ነው ኦይኮስ ማለት ሃውስ ወይንም ሃውስሆልድ ማለት ሲሆን ኖሞስ ማለት ደግሞ ማኔጅመንት ማለት ነው ስለዚህ ኢኮኖሚክስ ማለት በቀጥታ ትርጉሙ ሃውስሆልድ ማኔጅመንት ማለት ነው ይህንን ቃል ለመጀመሪያ ጊዜ በጽሁፎቹ ላይ የተጠቀመው ዜኖፎን የሚባለው የግሪክ ፈላስፋ ነው ጽሁፉ ደግሞ የነበረው እንዴት ሰዎች ቤታቸውን ማስተዳደር ይችላሉ በሚለው ጉዳይ ላይ ነበር ይሄ ማለት ኢኮኖሚክስ መጀመሪያ ሲጀምር በሃውስሆልድ ወይንም በቤት ደረጃ ያለ ማኔጅመንት ጋር የተያያዘ ሐሳብ ነበር ማለት ነው አሁን ላይ ግን ከሃውስሆልድ አልፎ በሀገራት ደረጃ ያሉ የተለያዩ ጥልቅ ሐሳቦችን በኢኮኖሚክስ ውስጥ እናነሳለን የተለያዩ ሸቀጦች ዋጋ የሚጨምረው ወይንም ኢንፍሌሽን የሚጨምረው ለምንድነው ብዙ ሰዎች ለምንድነው ስራ ማግኘት ያልቻሉት በአለማችን ላይ አንዳንዶቹ ሀገራት ሀብታም ሲሆኑ አንዳንዶቹ ደግሞ ደሃ የሆኑት ለምንድነው እነዚህንና የመሳሰሉ ትላልቅ ጥያቄዎችን የምንመልሰው የኢኮኖሚክስ ሐሳቦችን በመጠቀም ነው ኢኮኖሚክስ አሁን እንዳየነው ከጊዜ ወደ ጊዜ እያደገ እየተለወጠ የመጣ ፊልድ ነው ስለ ቤት ማኔጅመንት ከማጥናት ጀምሮ አሁን እስካለው ትላልቅ አገራዊና ዓለም አቀፍ ችግሮችን ሶልቭ እስከማድረግ ድረስ እያደገ የመጣ ነው ስለዚህ አሁን ላይ ኢኮኖሚክስን ዲፋይን ስናደርገው ኢኮኖሚክስ ማለት ስኬርስ የሆኑ ሪሶርሶችን ወይንም በቀላሉ የማይገኙ ሊሚትድ የሆኑ ሪሶርሶችን ኢፌክቲቭሊ አሎኬት የምናደርግበትንና ከዛ ሊሚትድ ሪሶርስ ማክሲመም ፉልፊልመንት የምናገኝበትን መንገድ የሚያጠና የሶሻል ሳይንስ ብራንች ነው ይሄ ማለት ያለን ሀብት ትንሽ ነው ያንን ሀብት ተጠቅመን ማክሲመም የሆነ ፉልፊልመንት ማክሲመም የሆነ ጥቅም የምናገኝበትን ሁኔታ የሚያጠና ነው ማለት ነው ይሄ ማለት ኢኮኖሚክስ የምርጫ ጉዳይ ነው ማለት ነው ምክንያቱም we have scarcity ሁሉም ነገር በበቂ ሁኔታ በተንበሸበሸ ሁኔታ የለንም ሁሉም ነገር ሊሚትድ ነው እኛ ደግሞ አንሊሚትድ የሆነ ወንት ማለቂያ የሌለው ፍላጎት ነው ያለን ምክንያቱም እኛ ሰዎች ሁሉ ጊዜ ተጨማሪ ነገር እንፈልጋለን በቃኛ እናቅም ስለዚህ we must make decisions መወሰን አለብን ኤግዛምፕል ልስጣችሁ ኢትዮጵያ ፈርታይል የሆነ ለምለም የሆነ መሬት አላት ስለዚህ ኢትዮጵያ መምረጥ ያለባት ነገር አለ ማለት ነው በዚህ ለምለም መሬት ላይ ብዙ ስንዴ ዘርተን የምግብ ዋስትናችንን እናረጋግጥ ወይንስ ደግሞ ብዙ ቡና አምርተን ኤክስፖርት አድርገን ገንዘብ ለማግኘት እንሞክር የቱ ነው የተሻለ መንገድ የሚለውን ነገር መወሰን ከፈለግን የኢኮኖሚክስ ሐሳቦች የግድ ያስፈልጉናል ለዛ ነው ኢኮኖሚክስ የምርጫ ጉዳይ ነው የምንለው አንዳንድ ሰዎች ኢኮኖሚክስ ሳይንስ ነው ወይንስ አርት ነው የሚል ክርክር ያነሳሉ መጀመሪያ ሐሳቡ እንዲገባችሁ ሳይንስ ምንድነው አርት ምንድነው የሚለው ነገር ልንገራችሁ ሳይንስ የምንለው በተፈጥሮ ወይንም በዓለማችን ላይ ያሉ የተለያዩ ፋክቶችን እውነቶችን ሩልስ ህጎችን እንደዚሁም ፓተርኖችን የምናጠናበት ነገር ነው በአንጻሩ አርት የምንለው ደግሞ በተለያየ መንገድ ያገኘነውን ዕውቀት ፕራክቲስ የምናደርግበት መሬት ላይ የምናወርድበት ነው አርት ማለት ስለዚህ በሳይንስ ውስጥ ዕውቀትን እናገኛለን በአርት ውስጥ ደግሞ ያገኘነውን ዕውቀት እንተገብራለን ማለት ነው ስለዚህ ወደ ኢኮኖሚክስ ስንመጣ ኢኮኖሚክስ ልክ እንደ ሳይንስ የሰዎችን ባህሪ ሂዩማን ቢሄቪየርን ያጠናል ከዚህ በተጨማሪ ስለ ተለያዩ ሪሶርሶች ስለ ገንዘብ ስለ ትሬድ ስለ ፕሮዳክሽን በኢኮኖሚክስ ውስጥ እናጠናለን ስለዚህ ልክ እንደ ሳይንቲስቶች ኢኮኖሚስቶችም ኦብዘርቭ ያደርጋሉ ዳታ ይሰበስባሉ የተለያዩ ኢንፎርሜሽኖችን ይሰበስባሉ ስለዚህ በዚህ መንገድ ካየነው ኢኮኖሚክስ ሳይንስ ነው ልንል እንችላለን ግን ደግሞ ዕውቀቱን መሰብሰብ ብቻ በቂ አይደለም ያንን ዕውቀት ልንጠቀምበት መሬት ላይ ልናወርደው ይገባል ይሄ ማለት አሳን አርት እንደ አርት ደግሞ ኢኮኖሚክስ ያገኛቸውን ዕውቀቶች ህጎች ሐሳቦች
ሪል ወርልድ ውስጥ እውነተኛው ዓለም ላይ ይተገብራቸዋል። ይሄ ምን ማለት እንደሆነ ላስረዳችሁ። ለምሳሌ አንድ ሐኪም ሰዎችን ከማከሙ በፊት ስለ ሰውነት ክፍሎች ያጠናል፣ ስለ በሽታዎች ያጠናል፣ ስለ ተለያዩ መድኃኒቶች ያጠናል። ያ ዕውቀት ነው። ይሄ ማለት ሕክምና ሳይንስ ነው ማለት ነው። ነገር ግን ይሄ ሐኪም ባገኘው ዕውቀት ሰዎችን ሲያክም ያገኘውን ዕውቀት ጥቅም ላይ ሲያውለው ግን ያ አርት ነው ማለት ነው። በተመሳሳይ መልኩ በኢኮኖሚክስ ውስጥም ስለ ገንዘብ እናጠናለን፣ ስለ ትሬድ እናጠናለን፣ ስለ ሪሶርሶች እናጠናለን፣ ስለ ሂውማን ቾይሶች እናጠናለን። ያ ሳይንስን እንደ አርት ደግሞ ያገኘናቸውን ዕውቀቶች ተጠቅመን የሰዎችን ሕይወት ስናሻሽል፣ ይሄ ማለት በኢኮኖሚክስ ሐሳቦች ድህነትን ስንቀንስ፣ ኢንፍሌሽንን ኮንትሮል ስናረግ፣ የሰዎችን ሊቪንግ ስታንዳርድ ኢምፕሩቭ ስናረግ እና የመሳሰሉትን ስናደርግ ኢኮኖሚክስ አርት ይሆናል ማለት ነው። ስለዚህ ከዚህ ተነስተን ኢኮኖሚክስ ሳይንስም ነው አርትም ነው እንላለን። ይሄ ግልጽ ከሆነልን አንድ ሐሳብ እዚህ ጋር ልጨምርላችሁ። በጎግል ማፕ ላይ ምድራችንን ስትመለከቷት ልክ የዚህ አይነት ናት። ልክ እንደዚህ ዙም አውት አድርጋችሁ ሙሉ ፕላኔቱን ስትመለከቱ አህጉሮቹን ነው የምታዩት። አፍሪካን ታያላችሁ፣ ከዛ ዝቅ ስትሉ ኢትዮጵያን ታያላችሁ፣ ከዛ በጣም ዝቅ እያላችሁ ስትሄዱ በከተማ ደረጃ ያሉትን ቦታዎች ታያላችሁ። በጣም ዝቅ እያላችሁ ስትሄዱ ደግሞ የሆኑ ቤቶችን፣ ሰፈሮችን ማየት ትጀምራላችሁ። ይሄ ማለት የሆነን ካርታ ስናይ ምድራችንን ስናይ ከተለያየ አንግል ልናያት እንችላለን ማለት ነው። ከፈለግን አጠቃላይ ፕላኔቱን፣ አህጉሮቹን፣ ውቅያኖሶቹን ልናይ እንችላለን። ከፈለግን ደግሞ ወደ ውስጥ ገብተን በሰፈር ደረጃ በሃውስሆልድ ደረጃ ካርታውን ልናይ እንችላለን ማለት ነው። ሁለቱም የሚሰጡን የተለያየ ኢንፎርሜሽን ነው። ነገር ግን ቤቶቹ፣ ትናንሾቹ ነገሮች ተሰብስበው ነው ትልቁን አህጉራት ዓለም የሚሰጡን። ትናንሾቹ ደግሞ ሰፈሮች ደግሞ ሎኬሽናቸው፣ ቦታቸው ከሌሎች ጋር ያላቸውን ሪሌሽን ለመረዳት ደግሞ የግዴታ ዙም አውት አድርገን የዓለምን ካርታ መረዳት በጣም ኢምፖርታንት ነው ማለት ነው። ስለዚህ ሁለቱም አስፈላጊ ነገሮች ናቸው። የሚሰጡን መረጃ ግን የተለያየ ነው። በኢኮኖሚክስ ውስጥም ተመሳሳይ ነገር ነው የምናደርገው። ዙም አውት አድርገን ስለ ሀገራት፣ ስለ ዓለም ኢኮኖሚ ስናጠና ያንን ማክሮ ኢኮኖሚክስ እንለዋለን። በአንጻሩ ደግሞ ስለ ድርጅቶች፣ ስለ ቤቶች፣ ስለ ግለሰቦች ስናጠና ደግሞ ያንን ማይክሮ ኢኮኖሚክስ እንለዋለን። ማክሮ ኢኮኖሚክስ ላይ ማክሮ ማለት ቢግ ትልቅ ማለት ነው። በማክሮ ኢኮኖሚ ውስጥ የምናጠናው የዓለማችንን አጠቃላይ ኢኮኖሚ፣ የሀገራትን ኢኮኖሚ እና የመሳሰሉ ሐሳቦችን ነው። ለምሳሌ በሀገራት ደረጃ ካሰብነው የኢትዮጵያ ጂዲፒ ምን ያክል ነው? በአንድ ሀገር ውስጥ ምን ያክል ሰዎች ናቸው አንኢምፕሎይድ የሆኑት ወይንም ስራ የሌላቸው እና የመሳሰሉ ጥያቄዎችን የምንመልሰው በማክሮ ኢኮኖሚ ውስጥ ነው። ስለዚህ ማክሮ ኢኮኖሚክስ ለመመለስ የሚሞክረው ጥያቄ ያሉንን አጠቃላይ ሪሶርሶች እንዴት አድርገን እንጠቀምባቸው የሚለውን ነው። የምናስበው ስለ ሁሉም ሪሶርሶች ነው። በአንጻሩ ማይክሮ ኢኮኖሚክስ ጋር ስንመጣ ማይክሮ ማለት ስሞል ትንሽ ማለት ነው። በማይክሮ ኢኮኖሚክስ ውስጥ የምናጠናው ስለ ኢንዲቪዥዋል ነገሮች ነው። ለምሳሌ አንድ ቤተሰብ፣ አንድ ፋሚሊ እንዴት ነው ብራቸውን ስፔንድ ማድረግ ያለባቸው? አንድ ገበሬ ጤፍ ቢዘራ ነው የሚሻለው ወይንስ ስንዴ ቢዘራ ነው የሚሻለው? እና የመሳሰሉ በኢንዲቪዥዋል ሌቭል፣ በድርጅቶች ሌቭል፣ በቤተሰብ ሌቭል ያሉ ፕሮብለሞችን ነው በማይክሮ ኢኮኖሚክስ ውስጥ ሶልቭ የምናደርገው። ስለዚህ ማይክሮ ኢኮኖሚክስ ለመመለስ የሚሞክረው ዋነኛው ጥያቄ በሃውስሆልድ ሌቭል ያሉንን ሪሶርሶች እንዴት ዲቫይድ እናርግ የሚለውን ነው ማለት ነው። ልብ በሉ፣ ማይክሮ ኢኮኖሚክስ በሃውስሆልድ ሌቭል ላይ ያለው በግለሰቦች በድርጅቶች ሌቭል ነው እንጂ በሀገራት ሌቭል አይደለም። ስለዚህ ሁለቱን ማክሮ ኢኮኖሚክስንና ማይክሮ ኢኮኖሚክስን ኮምፔር ስናረጋቸው ማክሮ ኢኮኖሚክስ ዙም አውት አድርጎ በዓለም ላይና በሀገራት ሌቭል ነው ፎከሱ። በአንጻሩ ማይክሮ ኢኮኖሚክስ ደግሞ ዙሚን አድርጎ በግለሰቦችና በድርጅቶች ላይ ነው ፎከሱ። ማክሮ ኢኮኖሚክስ ኦቨርኦል ፕራይሶችን፣ ኢንፍሌሽንን ነው ቼክ የሚያደርገው። በአንጻሩ ማይክሮ ኢኮኖሚክስ ደግሞ አጠቃላይ ሳይሆን ስፔሲፊክ የሆኑ ፕራይሶችን ነው የሚያየው። ይሄ ማለት ጤፍ ስንት ገባ፣ ብርቱካን ስንት ገባ እያለ ግለሰቦች የሚጠይቁትን ጥያቄ ነው የሚጠይቀው። ማክሮ ኢኮኖሚክስ ሊፈታ የሚፈልገው ችግር አጠቃላይ በአንድ ሀገር ውስጥ ያለውን ስራ አጥነትና ኢኮኖሚክ ስታቢሊቲ ነው። በአንጻሩ ማይክሮ ኢኮኖሚክስ ሊፈታ የሚፈልገው ችግር በግለሰብ ደረጃ፣ በሃውስሆልድ ደረጃ ሰዎች ሪሶርሶችን እንዴት ሼር ያደርጉ የሚለውን ነው። ማክሮ ኢኮኖሚክስ ለምሳሌ የኢትዮጵያ ቶታል ጂዲፒ ምን ያክል ነው የሚለው ጥያቄ ሲያሳስበው፣ ማይክሮ ኢኮኖሚክስ በአንጻሩ በግለሰብ ደረጃ ለምሳሌ አንድ አበራሽ የምትባል ሰው ደሞዟን እንዴት አርጋ ስፔንድ ታርገው፣ እንዴት አርጋ ታብቃቃው የሚለው ያሳስበዋል ማለት ነው። ይሄ ማለት በማክሮ ኢኮኖሚክስ እና በማይክሮ ኢኮኖሚክስ ውስጥ ኢኮኖሚክስን የምናጠናው ከተለያየ አንግል ነው ማለት ነው። ነገር ግን ማክሮ ኢኮኖሚክስም ማይክሮ ኢኮኖሚክስም ሁለቱም አስፈላጊ ናቸው። ሁለቱም ማተር ያደርጋሉ። ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ የአንድ ሳንቲም ሁለት ገጽታዎች ናቸው።
ማክሮ ኢኮኖሚክሱን አንደርስታንድ ሳናረግ ማይክሮ ኢኮኖሚክሱን ልናውቀው አንችልም። ማይክሮ ኢኮኖሚክሱን አንደርስታንድ ሳናረግ ማክሮ ኢኮኖሚክሱን ሼፕ ልናረገው አንችልም። የሁለቱን ሐሳብ እንደዚህ አድርጋችሁ አስቡት። እዚህ ጋር አንድ ጉንዳን አለች እንበል። እቺ ጉንዳን የምታረገውን ነገር የምትሰራውን ስራ ስለሷ ብቻ ስናጠና ያንን ማይክሮ ኢኮኖሚክስ እንለዋለን። ነገር ግን ከዚህ ጉንዳን አልፈን ስለ ሌሎች አጠቃላይ ጉንዳኖቹ ስለሚሰሩት ስራ ስላላቸው መስተጋብር ስናጠና ደግሞ ያንን ማክሮ ኢኮኖሚክስ እንለዋለን ማለት ነው። አሁን የማክሮ ኢኮኖሚክስ እና የማይክሮ ኢኮኖሚክስ ሐሳቦች በደንብ ግልጽ ይሆነላችሁ ይመስለኛል። ሁሉንም የኬጂኤን ኤዱኬሽን ሌክቸር ቪዲዮዎች በሞባይል አፕሊኬሽናችን ላይ ማግኘት የምትችሉ ሲሆን አፕሊኬሽኑን ለማግኘት የጉግል ፕሌይ ስቶርን መጠቀም ትችላላችሁ። ተጨማሪ ትምህርታዊ ሪሶርሶች በቴሌግራም ቻናላችን ላይ ይገኛሉ።